አንዱ አባት በገዳም የታመሙትን በሚያጠምቅ ጊዜ አንዱ ጋኔል ዛተ። በኢየሱስ ስም ልቀቅ አለው። መልቀቅ እለቃለሁ፣ ተመችቶኛል። ስለተመቸኝ አታጣብቀኝ። ሲተኛም ዝም ብሎ ነው የሚገለበጠው፣ ስመ እግዚአብሔር አይጠራም። ጾም ሲባልም 24 ሰዓት ሙሉ ነው የሚያላምጠው፣ እግዚአብሔር ይመጣብኛል አይልም። ባዶ ቤት አግኝቼ ነው ያደርኩት፣ ተው እባክህ አታስወጣኝ አለው። ባዶ ቤትም ብታገኝ ትለቀዋለህ አለው። እንግዲያስ ካንተ ነው ማድር አለው። እሱን ልቀቅልኝ እንጂ ከእኔ ጋር ና አለው። 7 ዓመት ሰፈረበት፣ ሳይለየው ሳይታየው 7 ዓመት እህል ሳያስቀምሰው ጸሎት ሳይከለክለው 7 ዓመት ታገለው። በ7ኛው ዓመት ተለይቶ ለብቻ ቆሞ 7 ዓመት ሳሰቃይህ ስለ እኔ አትጨነቅም፣ እንድላቀቅህም አምላክህን አትጠይቅም። ምንድነው ተፈጥሮህ አለው። ትኖርም አትኖርም ዛሬ ማየት ያለው። ትኖርም አትኖርም ዛሬ ማየት። ይሄን የቅዱሳን ደረጃ ነፍሴን አትውሰዳት እንጂ መቃብር የሚበላውን ሥጋ አሁንም እንደፈለገ ተጫወትበት አለው። ጌታ ወደዚህ ዓለም መጥቶ የቻለውን ፈተና ችለሃልና አንተ ጋር ማደሪያ የለኝም ብሎ ጥሎት ሄደ። የቅዱሳን ደረጃ ነው።